ሰላም ጤና ይስጥልኝ ውድ የተከበራችሁ እንዴት አላችሁልኝ? ሰላም ነው ወይ? አለው እኔ እግዚአብሔር ይመስገን ደህና ነኝ። አንድ ጉዳይ በጣም አስቸጋሪ ሁኔታ ላይ ደርሷል። አንድ እህታችን ከ9 ወር በላይ በካንሰር ህመም እየተሰቃየች ነው። ይሄ የማህፀን ካንሰር የሚባል በሽታ ወገኖቻችን በጣም እያሰቃየብን ይገኛል። ከዚህ በፊት የቻፒን መታመም የምታስታውሱት ነው። የቻፒ መታመም እንዲሁ ካሁን ትታከማለች፣ ካሁን ሰው ይደርሳል እየተባለ ቻፓን እንዳጣናት ሁላችንም ታስታውሳላችሁ። ቻፒ እኔ ተናግሬ መጨረስ ራሱ አልችልም። በጣም ሰው ሰብሳቢ የነበረች እህት፣ በጣም ከሰዎች ጋር በጣም ብዙ ኮላቦሬሽን የነበራት ሴት ነች። ግን ይሄ የማህፀን ካንሰር የሚባል በሽታ ቤቷ ገብቶ እስከ ሞት ድረስ እንዳደረሳት የቅርብ ትውስታችን ነው። ዛሬም እንግዲህ አንድ እህታችን በደንብ እሷ ጋር ሄጄ የእሷን ሁኔታ ስጠይቃት ስጎበኛት ለእናንተ የምታዩት ይሆናል። በካንሰር ህመም ከ9 ወር በላይ መሰቃየት ማለት ዛሬ የምከፍለው አጥቼ ዶክተር ኪሞቴራፒ አዞልኝ ያንን ኪሞቴራፒ ራሱ መጨረስ አልቻልኩም። በገንዘብ እጥረት ምክንያት ኪሞ ራሱ ማድረግ አልቻልኩም፣ ገንዘብ አጠረኝ እና መላው ኢትዮጵያውያን ድረሱልኝ፣ የድረሱልኝ ጥሪ ማሰማት ከጀመረች እህታችን ሰምበት ተብላለች። ዛሬ እኔም ያቅሜን የራሴን ለሰዎች ቻሌንጅ እንዲሆንም ምናልባት እኔን የምትወዱ የምታቁኝ በዚሁ በሶሻል ሚዲያም የምንተዋወቅ እንዲሁም በአካልም የምታቁኝ በተለያየ ሰፈር የምትገኙ ስፔሻሊ ደግሞ በካይሮና አካባቢዋ የምትገኙ ውድ ቤተሰቦቻችን ይሄንን ቻሌንጅ እስኪ እንደው ለ30 ለ40 ሰው ዝም ብላችሁ በቃ አለ አይደለ ከኪሳችሁ እንደው ዝም ብላችሁ ቀነስ አድርጋችሁ የ1000 ብር ቻሌንጅ እዚች ወሯ መጨረሻ ላይ ሁሉም ያው ደሞዝ የሚወስድበት ታይም ነው እና ገንዘብ የሚያገኝበት ታይምም ስለሆነ እንደው የቻለ በቃ እቺ ልጅ ትዳን ብሎ የሚያስብና የሚወድ ካለ 1000 ብር፣ ያልቻለ ደግሞ ያቅሙን እንዲረዳት 100ም 200ም ያለውን 20ም 30ም ረድቷት እህታችንን ቢያንስ እንደው ማሳከም ባንችል ትንሽዬ የጊዜ ገደብ ገፋ እናደርግላት እላለሁኝ። ቅዱሳነኝ አሁን ቀጥታ ወደ እሷ ቤት እንሄዳለን። እኔ የራሴን 1000 ብር እናንተ ፊት ለፊት ነው አውጥቼ የምሰጠው ማለት ነው። ስለዚህ እስኪ እሷ ጋር ሄደን እሷም ያለችበትን ሁኔታ ለእናንተ በራሷ አንደበት የምትገልጽ ይሆናል። ሁለተኛው ነገር ደግሞ ያው እኔ እንደዚህ አይነት ስራ ስሰራ ከገንዘብ ጋር አልነካካም። የሰዎቹን ትክክለኛ አካውንትና የሰዎቹን የስልክ አድራሻ ነው ማስቀምጠው። ስለዚህ ሁላችሁም በስልኳ እየደወላችሁ ያላችሁን ሼር በማድረግ ከጎኗ እንቁም እላለሁ። እንግዲህ ይሄ ለመላው ኢትዮጵያውያን ነው፣ እንዲሁም ለኤርትራውያን ጭምር ማለት ነው። ሙስሊም ክርስቲያን አይልም። ማንኛውም ቤተሰብ የዚች ልጅ ችግር የሰማ ሰው በአጠቃላይ ከጎኗ እንዲቆም ስል በትህትና ጠይቃለሁ ማለት ነው። እወዳችኋለሁ። እስኪ ቤቷ ሄደን ያለውን ነገር እናያለን። የባሏንም ጭንቀት እናያለን። ሁሉንም ነገር እናያለን። እወዳችኋለሁ። ሰላም ለዚህ ቤት እንዴት ናችሁ? አማን ነው። ይቅርታ እንግዲህ ውጭ ትንሽ ብርድ ይበራል። እንዴት ነህ? ሁሉ ሰላም እየበረታችሁ ነው? ብርድ አለ ውጭ። እንዴት ናችሁ? እንዴት ነች ባለቤት? በእናትህ አቦ እግዚአብሔር ቀለል ያርግላችሁ እናንተ ነው። ጀምትዬ እንዴት ነው የእህታችን ጉዳይ ለደረሰ? እሱ ጋር መቀመጥ ይችላል። ጠጋ ብለን እሷን ለማውራት ምናምን። ሰላም ጤና ይስጥልኝ ውድ ቤተሰቦቻችን እንዴት አላችሁ? እንግዲህ ዛሬ በጀምስ ቤት ተገኝቻለሁ። ራቢያ እህታችን ትንሽ መታመሟን ሰምተናል። እንግዲህ በጣም ሰው ጨራሽ የሆነው ምህረት የሌለው ካንሰር የሚባል በሽታ ከ9 ወር በላይ
ወደ 1 ዓመት በሚጠጋ የጊዜ ሁኔታ ውስጥ እየተሰቃየች የምትገኝ አንድ እህታችን ጋር ዛሬ ለጉብኝት መጥቻለሁ። እኔ ቅዱሳን ነኝ። አብራችሁኝ ስለምትሆኑ ከልብ አመሰግናለሁ። ይህች እህታችንን አንለፋት ብዬ ነው የመጣሁት። ትናንትና አንድ ቪዲዮ ቲክቶክ ላይ ስታጋራ በጣም መቋቋም አልቻልኩም ራሴንም በራሱ ሁላችንም ብንተባበር ሁላችንም የሰው ቤት ችግር ከመግባቱ በፊት ራሳችን ተደጋግፈን እንዲሁም ደግሞ አንዳችን ለአንዳችን ተደራርሰን የሰው ቤት ብናቆም የሰው ቤት ከማፍረስ ብንታደግ። እቺ እህታችን የልጆች እናት ነች። ይኸው ባሏም እዚህ ጋር ያለ በጣም እየተሰቃየ ነው ያለው እሱም። ስለዚህ ሁላችንም ተባብረን የእህታችንን ነፍስ እናቆይ እላለሁ። ሌላውን እግዚአብሔር ይጨምርበት። እስኪ ጀምሲ ምንድን ነው የተፈጠረው ነገር እህታችን ጋር? ያው ባለቤቴ ራቢያ አለ ያው ለማንኛውም ኢትዮጵያዊ ያው ጠንካራ ሰራተኛ ናት። ያው ለምሳሳለት ቤተሰብ ያው ደፋ ቀና የምትናት የሚሰብ ለማቆም ብዙ ነገር ሉዝ አድርጋለች እና በዛ ምክንያት ያው ስራ ላይ ያለች ያው አንድ ቀን መመርመር አለብኝ ያለች ራሴን ያው ቼክአፕ ማድረግ አለብንና ወደ አቅራቢያችን የሚገኘው ሆስፒታል ሄድን። እዛ እንደገባ ሆስፒታሉ ያው ዶክተሩ ያው አያት በሚታይ ምርመራ ስትታይ ኪስ አለብሽ አሏት። ኪሱ ተለቅ ያለ ኪስ 13 ሴንቲ የሚሆን የማህፀን ኪስ አለብሽ አለ። እኛም ግራ ተጋባን። ግዴታ ይሄን ኪስ አሁኑኑ ያው አመልያ ማድረግ ኦፕሬሽን ሰርጀሪ መስራት አለብኝ አለ። እኛም አላመንነውም። ያው ግዴታ ይሄ ምንድነው የተፈጠረው? አንዳንዴ እንደ ዱብዳ ስለወረደብን ሌላ ሆስፒታል ሄድን። ሌላ ሆስፒታል ስንሄድ ያው እንደዚሁ የማህፀን ኪስ ሳይሆን ኪስ ነው። የማህፀን ኪስ ነው። ያው እንደ ውሃ ነገር ያዘ ማለት ነው። ያው ሲስተም መጨረሻ ላይ ሲስት ሆኖ ተገኝቷል እና አላመንነውም። ሌላ ቦታ ሄድን ቼክ ስናደርግ እንደዚሁ 13 ሴንቲ ነው የሚሆነው። ከዛ ግዴታ የእሷን ህይወት ለማትረፍ ይህንን ለሰርጀሪ ለማድረግ ወሰንን። ሌላ ቦታ ሄድን። ሰርጀሪ ተደረገች። ሰርጀሪ ስትደረግ ያው ግዴታ እንደማንኛውም ያው እዚህ ሀገር ወድም ከሰውነት የሚወጣ ነገር ይመረመራል። እኛ እንደውም የሚገርመው እዚህ ጋር አንድ ማቆሰው ምን አለኝ፣ ይሄንን ዝም ብለህ ተው፣ ይሄንን ኪስ ጣለው፣ ምንም ዝም ብለህ በግዛላትና ስጋ እንትን ብለህ እሷን ጠግናለህ። እኔም ያን አልተቀበልኩም። ያው ሲመረመር በመጨረሻ በሚያሳዝንና እንትን በሚወርቁ በጣም ኦቫሪ ካንሰር ሆኗል። ያው ሲስት ነው እንትኑ ካንሰሩ ሃይ ግሬድ ነው። በጣም የሚገርመው ውጤቱ ልጅ ላይ ያለ ሙምታዝ ነው ማለት ምንም ጥርጥር የሌለው ነገር ኦቫሪያን ካንሰር ነው የሚለው፣ ሲስት ነው የሚለው ካንሰር ነው። ሃይ ግሬድ ነው፣ በጣም ከፍተኛ ደረጃ የሆነ እንዲሁም ጠንካራና ካፕሱሎቿን የማህፀን ካፕሱል አልፎ እንደሄደ ማለት አንዳንዴ እኮ እንደ እድል ነው። የሚገርም ነው ማለት ከሰርጀሪ ስትራ ቢወጣ በዛው ቢወጣ ነው ኦልሬዲ ስለወጣ እንትን ነው። ግን ምንድነው ካፕሱሉ ሰውነቷን ነክቷል። ይሄ ካንሰሩ ሰውነቷን ካፕሱሎቿን የማህፀን ቱቦቿን ነክቷል። ይሄ እንትኑ ደግሞ ምንድነው በጣም ፈጣን ነው እንዳልኩ ሃይ ግሬድ ነው። ከዛ በኋላ ያው ወደ ሰውነቷ ፈጣን ነው። እኛ ያው መጀመሪያ በእርግጥ አላወቅንም። ያው አንዳንዴ የእሷ እንትን መጀመሪያ ኦፕሬሽን መደረግ አልነበረባትም። ያው ኦልሬዲ ሰውየው የዶክተሩ ስህተትም አለበት እዚህ ጋር። ይሄን ቁጥር ለምሳሌ ኤስ 125 የሚባል የካንሰር ይሄ መሆኑን የሚያረጋግጥ የሆርሞን መጠኗ ከፍተኛ ነበር። የመጀመሪያው እዚህ ኡሙል ቁራ የሚባል ሆስፒታል እዚሁ አቅራቢያችን የሚገኘው ተመረመረ። ሲወጣ ዶክተሩ ያን ጊዜ ሞቶ ነበረበት። የካንሰር ነው ወደ ካንሰር ኪሞ ምናምን ነበር ኦፕሬሽን ሳይደረግ መግባት የነበረበት። ግን የዶክተሩ ያው የራስ ወዳድነትና የገንዘብና የአጭበርባሪነት ያው ኦፕሬሽን አደረገ። ኦፕሬሽን ሲደረግ ያው እንደተናገረው ውጤቱ ሃይ ግሬድ ነው። እየፈጠነ እየሄደ ምን አደረገ? ወዳው በተደረገች በወር ባልሞላ ውስጥ ወደ አንደኛው ኦቫሪዋ ሌፍት አደረገ ማለት ነው። ከዛ ደም መፍሰስ መጣ። ከአንደኛው ወደ ሁለተኛው ሌፍት አደረገና ደም መፍሰስ መጣ። ከዛ በኋላ እያለ ወደ ሰውነቷ ወደ ተለያየ እንትኖቿ መሄድ ጀመረ። አቅሟንም አጣች እያለች አሁን ለምሳሌ አብዛኛውም ሰው የሚያየው አሁን ባለቤት ራቢያን እኛ ትንሽ ምንድነው ችግራችን ሰው ቆሞ ከሄደ ያልታመመ ይመስላል። ለምሳሌ ልብስና ቤት የሸፈነ ሰው አለ። አብዛኛውም ሰው አሁን እኛ ከወደቀው የቆመው ሊበልጥ ይችላል። ለምን? ካንሰር ገዳይ ነው፣ ጊዜ አይሰጥም፣ እያየ ነው። ለሷ ደግሞ ሳይለንት ኪለር ነው፣ ጸጥ አድርጎ ገል በሽታ ነውና በዚህ አሁንም ሄዶ
ይሄ የ9 ወር መጀመሪያ የነበረ ውጤት ነበረ። ከዛ በኋላ ደግሞ አሁን 2026 ላይ አንደኛ ወር በቀን 12 ምርመራ ተደረጋ። በጣም በሚያሳዝን መልኩ ከመጀመሪያው የበለጠ ሁላችንም በእንባ ያራጨን ወደ ጉበቷ ሊፍት እንዳደረገ ነው የሚናገረው። እንደተባለው ጠንካራ ስለሆነ ፍጥነት ሄዶ ወደ ጉበቷ ነክቷል ማለት ነው። ከዚህ በኋላ ምንድን ነው የሚሆነው? ፈጣሪ ነው የሚያውቀው። ሞት አይቀርም። ሞት ሀቅ ነው። ሁላችንም ሞታለን። ሁላችንም ሞትን ተሸክመን ነው የምንሄደው። ግን የባለቤት ራቢያ ማዳን ይቻላል። ህይወቷን ታደጉ፣ አግዙ። ችግር ውስጥ ያለ ነው፣ ደክሞናል። የኢትዮጵያ ህዝብ መልካም ህዝብ ነው። ደጋግ ኢትዮጵያኖች እባካችሁ ከጎናችን ቁሙ። እያየናት ነገ ከሞታ ዋይ ትርጉም የለውም። እኔም ራሱ አዝናለሁ። ለአንድ ልጇ እንድትኖር ፍቀዱላት እባካችሁ። ታሳዝናለች። ህይወቷ ያጓጓል። ማንኛውም ሰው ስደት ከወጣን እኛ ካይሮ ላይ እኔን የምታውቁኝ በውጭም ሀገር ውስጥ ያላችሁ እባካችሁ ድረሱልን። 13 ዓመት እዚህ ሀገር ቆይተናል። ያው እንደ ማንኛውም ሰው ድህነትን ለማሸነፍ ነው ከሀገር የወጣ ነው። ግን ቀን የኮንጎ ዶሎ መጣ። አንድ ቀን ማንኛውም ሰው የሚገጥመው ነገር አይታወቅም እና ነገ በኔ ነው። ኢትዮጵያ ህዝብ መልካም ህዝብ ነው። እንኳን ለታመመ ሰው ለማንም ለጌመር ለኢትዮጵያ የሚረዳ ህዝብ ነው። እባካችሁ የባለቤትን ህይወት ታደጉ። ይሄ በሽታ ፈጣን ነው። ኦቫሪ ካንሰር ይባላል። ሳይለንት ኪለር ነው። ውስጥ ለውስጥ እየጨረሳት ነው። ስታይ ሰውነቷ አደራ ይመስላል፣ ግን እያየናት እየሞተችብኝ ነው። እባካችሁ ለፈጣሪ ብላችሁ ሙስሊሞች በአላህ ክርስቲያኖች እንዲህ በምታምኑት እምነት እባካችሁ ከባለቤት ጎን ቁሙ። በአላህ ስም ጠይቃችኋለሁ። ሰው ለመሆን ሰው ለመርዳት ሰው መሆን በቂ ነው። ዘር ቀለም ሳትሉ እባካችሁ ከጎናችሁ አግዙን። ያን 50 ሎሚ ለአንድ ሰው ሸክም ነው፣ ለ50 ሰው ጌጡ ነው እና ኢትዮጵያ ህዝብ መልካም ህዝብ ነው። ደጋግ ልብ ያላችሁ ሰዎች ሌላውን መልካም ትብብር ነው የምታደርጉት። ለባለቤቴ እንድትረዱን በአክብሮት ጠይቃለሁ። አመሰግናለሁ። እሺ ጀሚዬ በጣም እኔም የማመሰግነው እንግዲህ ካላችሁ ጊዜ ላይ ከዚህ ከችግር ወቅት ላይ እኔም በድፍረት ቤታችሁ የመጣሁበት አንደኛው ምክንያት ይህንኑ ምናልባት ለሰዎች ያልደረሰ መረጃ ካለ የእሷን መታመም እዚህ ሀገር በጣም ብዙ ሰው አለ። ሰዎችን መርዳት የሚያስደስታቸውም ሰዎች በጣም ብዙ ሰዎች አሉ። እስቲ እንደው ከእግዚአብሔር ጋር ነገሩ የእሷም ሁኔታ እንዲሁም ደግሞ ለሰዎችም በደንብ ተደራሽ እንዲሆንና እሷም ያለችበትን ሁኔታ እየተከታተልን ከስር ሰዎችም እያገዙን ምናልባት የተሻለ ጤንነት ላይ እንድትደርስልህ ባለቤትህ እኔ በሙሉ ልቤ ነው የምመኘው። ምናልባት እሷን የሆነች ነገር መጠየቅ ብትችል ብታናገርልን። አሟታል ይመስለኛል። ያለችበት ሁኔታ ጥሩ አይመስለኝም። ቢሆንም ግን ምናልባት እንደው ድምጿን ለመስማት ያክል ሰዎችም አለ አይደለ ምናልባት ታማን በዛ ደረጃ መሆኑን አሁን አንተ ያልከው በጣም ደስ ያለኝ ፖይንት ምንድነው የግድ ሰው ፊቱ ስለታየ ብቻ ወይም ደግሞ ደህና ስለሚመስል ብቻ አልታመምም ማለት አንችልም። መቼ ሊጥለው እንደሚችል አይታወቅምና ይሄንንም ምናልባት እንደው ከሷ አንደበት ለሰው ላለው ማህበረሰብ ብትናገርልን። እሷም እዚህ ሀገር በጣም ትልልቅ ሰዎችም አሉ። ኤምባሲ አለ፣ ዩኤን ስታፍ ነፍ ነው ብዙ ሰዎች እንደዚህ ቪዲዮ የማይደርሳቸው ሰዎች ስላሉ እስቲ እሷ የሚሆን ነገር ጠይቅልንና ማይኩን ስጣት። እሺ እኔ የምለው በመጀመሪያ ደረጃ እናንተ አክብራችሁኝ እዚህ ስለመጣችሁ ፈጣሪ አክብርልኝ። ሌላው ነገር ደግሞ ያው ባለቤቴ እንደነገራችሁ እኔ የኦቫሪ ካንሰር ታማሚ ነኝ። 4 ወር ከ2 ሳምንት ኬሞቴራፒ አድርጌያለሁ። ያ ደግሞ 4 ወር ከ2 ሳምንት ኬሞቴራፒ ያደረኩት ካንሰሩ ወደ ጉበቴ በሚያሳዝን ሁኔታ ሊፍት እንዳደረገ ነው። ይሄ ኦቫሪ ካንሰር ያው ባለቤቴ እንደገለጸው እንትን ነው፣ ሳይለንት ኪለር ነው። እኔ ራሷን ብዙ ሰዎች ናቸው የታመምሻት መሲም ሰውነቱ የታመመ አይመስልም እያሉኝ ያሉት ማለት ነው። ያ ምንም ማለት አይደለም። ያው የታመመ ሰው ነው ህመሙን የሚያውቀው። እኔ በኢትዮጵያ ህዝብ አዝኛለሁ። ያዘንኩበት ምክንያት ምንድነው? እኔ እንደማንኛውም ሰው ኢትዮጵያዊ ነኝ። የኢትዮጵያ ህዝብ ማለት ሰርቼ የቤት ኪራይ መክፈል አቅቶኛል እና እንጀራ ገዝቼ መብላት አቅቶኛል የሚል ህዝብን የሚረዳ ህዝብ ነው። እኔ 15 ዓመት ነው ከሀገሬ ከወጣሁ የአንድ ልጅ እናት ነኝ። ያው ባለቤቴ ተናግሯል። እንዳጋጣሚ ነው ማንኛውም ሴት ልጅ የምታደርገውን ቼክአፕ ለማድረግ ሲሄድ ነው
የካንሰር ደረጃ የያዘ ካንሰር በሽታ እንዳለብኝ የተነገረኝ እና እኔ 4 ወር ሙሉ ቪዲዮ እየሰራው ነው። የኔ ቪዲዮ ያላየ ሰው የለም። እኔ ቲክቶከር አይደለሁም። እኔ ቲክቶከር ሳሎን እንኳን የኔ ቪዲዮ ቫይራል ነው የሚወጣው። ማንም ሰው አይቶታል፣ ብዙ ሰው አይቶታል። የኢትዮጵያ ህዝብ አድርጎ ነው ማለት አይተውታል። ሁሉም ሰው አይቶታል። ሊረዱኝ አልፈለጉም። ለምን ሊረዱኝ እንዳልፈለጉ እኔ አላቅም። እኔ የማውቀው ኢትዮጵያዊ ነኝ። እንደማንኛውም ሰው ታማሚ ነኝ። ህመም ደግሞ እኔ ፈልጌ አይደለም የመጣሁት። እኔ ለራሴ ምን ብዬ መግለጽ እንዳለብኝ ራሱ አላቅም በእውነት። አሁን እንደምታወቀው ያው ባለቤቴ ተናግሯል። ካንሰሩ ወደ ጉበቴ ሊፍት አድርጓል። ሊፍት ሲያደርግ ደግሞ በ2025 ላይ ስመረመር ያው ደረጃ 2 ነበር፣ በቦታው ነበር። አሁን ደግሞ ሊፍት አድርጓል። ዶክተሩ ሌላ አይነት ኬሞን ያዘዘልኝ። ያኪሞ ምናልባት የካንሰሩን ሴል ከቀነሰው ተብሎ ነው። እና እኔ ለመላው የኢትዮጵያ ህዝብ የማስተላልፈው መልእክት ለማንኛውም ኢትዮጵያ ደርሳችሁ እንደምትተባበሩት ተባበሩኝ። አንድ ልጅ አለኝ። እኔ በእርግጥ ሁሉም ሰው ይሞታል ከካንሰሩ ብድንም እኔ መሞቴ አይቀርም። ያው ህይወቴን አቆዩልኝ። ለአንዱ ልጅ ልኖር ነው የምለው። አግዙኝ። እንግዲህ አስቡት፣ ካንሰር ህመም ማለት አንድ ቀን ደስ የሚል ውጤት ይመጣል፣ አንድ ቀን ደግሞ ደስ የማይል ውጤት ይመጣል። እንደዚህ በቃ ተስፋ አስቆራጭ ነው። እኔ በአሁኑ ሰዓት እያሰብኩ ያለሁት 2 ነገር ነው። ብሩን ከየት አምጥቼ እታከማለሁ ብዬ አስባለሁ። ከዚህ ከካንሰር ድኜ ቆሜ ነገ ለልጄ እኖራለሁ ብዬ አስባለሁ። 2 ነገር ነው ማስበው። ባካችሁ እኔ በእርግጥ የኔ ህይወት ፍጻሜ ያለው ባላህ እጅ ነው፣ ግን እናንተ ሰበብ ሁኑኝ እያልኩ ነው። አሁንም እኔ ኬሞ ማድረገው ኬሞ ያደነኛል ብዬ አይደለም፣ ሰበብ ነው እያደረኩ ያለሁት። መላው የኢትዮጵያ ህዝብ ቪዲዮን አይታችኋል፣ ሁሉም ሰው አይቷል። እባካችሁ በድጋሚ እባካችሁ ነው ብሎ ለአንድ ልጅ ስትሉ ስደተኛ የሚሆናችሁ ነው። በስደተኛነታችሁ ይሁንባችሁ። የስደትን ኑሮ ታውቁታላችሁ። በስደት ላይ ካንሰር የሚባል በሽታ ተጨምሮበት ደግሞ አስቡት። በጣም ነው የሚያመውና እርዱኝ ነው ብለው ሌላ ምንም የምለው ነገር የለም። አመሰግናለሁ። ማለት ነው እግዚአብሔርም አለ አንቺ ጋር ሰውም አለ ምናልባት እንደ መረጃ ሰዎች ጋር አልደረሰም ይሆናል እንጂ ጉዳዩ ሰው የሚረዱ ሰዎች፣ መልካም ሰዎች አሉ፣ ጥሩ ሰዎች አሉ። አንድ ሰው 2 ሰው እኮ ማድረግ የሚችለው ነገር እኮ ነው። እግዚአብሔር ሰዎችን በምን አይነት መንገድ ወደ ሰዎች እንደሚልክ አይታወቅም። እና አንቺም ጠንከር በይ እስኪ እና ያለውን ሁኔታ እኛም አብረንሽ ነን ብሎ ከሙዝ ባለ እንግዲህ የአምላክ ይበልጣል። አምላክ ነው ዋናው ነገር። ቢሆንም ግን ጠንከር በይ አንቺም በልጆች ያቆይሽ፣ ጤናሽን ጨምሮ ይስጥሽ። እኛም እየተከታተልን ያለውን ነገር አብረን እንቆማለን ማለት ነው። ራቢያዬ አመሰግናለሁ። አክብራችሁ ስለመጣችሁ ፈጣሪ ያክብራችሁ። አመሰግናለሁ። እንግዲህ ዛሬ ያው ሸምስ ቤት ተገኝተናል። ባለቤቱ እዚህ ሀገር በጣም ብዙ ሰዎች አሉ። ያው ሁኔታው ምናልባት ላይመች ይችላል፣ እንረዳለን። ሰው በክፍፍል የሚኖሩ ሰዎች በተለያየ ሰዓት ተራርቆ ሁሉንም ነገር ግምት ውስጥ እናስገባለን። ግን ለሰው ደራሽ ሰው እንደመሆኑ መጠን የሰው ልጅ ታምሞ እየተሰቃየ ምናልባት ያለንበትን ሁኔታ እኔ ትንሽ ለመናገር ስለሚከብደኝ ይባችሁ ሲቀጥል ያው ነገሮች ቀኑ በጨመረ ቁጥር የሰው ልጅ ቤት ኪራይ መክፈል ይከብደዋል፣ መብላትን መጠጣትን ይከብደዋል። ገባችሁ? ያለነው ሰው ሀገር ቤት ኪራይ ተከፍሎ ነው የሚኖረው። አስቤዛ ይወጣል። 2 ሰው ስራ ፈቶ ገባችሁ አይደል? ታማሚ እያስታመመ አንድ ቤት ውስጥ መኖር ማለት ሚራክል ካልሆነ በስተቀር ብቻ ነገር አይቻልም። ስለዚህ ይህንን ግምት ውስጥ አስገብታችሁ እሷንም ጤና ግምት ውስጥ አስገብታችሁ እንደው ፕሊስ በእኔም ስም በጀምስም ስም በእሷም ስም እንደው በሁሉም እንደው ክርስቲያኖች በእግዚአብሔር በማለት ሙስሊሞችን በአላህ ሌሎቻችሁ ምንም ይሄ የእምነት ምናምን አያስፈልገውም። በሰውኛ ማለት ነው። በሰውኛ
ለእህታችን ልንድረስላት ማለት እፈልጋለሁ። ይህን ቅዱስ ወዳችኋለሁ። መልካም ጊዜ ሁላችንም ቸር ያሰማን፣ እሷን ጤናዋን ይመልስልን። ጀምስ የኔ ስለተከበከኝ ደስ ብሎኛል። አመሰግናለሁ። የእሷን ጤና ጨርሶ ይማር። እናመሰግናለን። ክበሩ አክብራችሁ እሺ አክብራችሁ ስለመጣችሁ በጣም ነው የማመሰግነው። አላህ ይስጥልኝ። አመሰግናለሁ። በመጨረሻ ማስተላልፈው መልእክት ምንድነው? ስለ እውነት ነገር ከተባለ የሰው ልጅን እኮ ለማዳን ቅድም እንዳልኩት 50 ሎሚ ለአንድ ሰው ሸክም ነው፣ ለ50 ሰው ጌቱ ነው። ባለቤቴ ራቢያ የሁሉ አደባባይ መውጣት አልነበረባትም። እዚሁ ግብጽ ያሉ ሰዎች 400 ሰዎች እኮ የተወሰነ ነገር ብንል እንችላለን። አንድ እጅ ብቻ አያጨበጭብም እና ብዙ እጆች አሉ፣ መልካም እጆች አሉ። እባካችሁ አሁንም ደግሜ እላለሁ፣ ዘር ቀለም ሳትሉ ተያይዘን ባለቤቴን ራቢያ ድረሱልን፣ አግዙን። ከሞተች በኋላ ትርጉም የለውም። እባካችሁ መልካም ሰዎች አላችሁ፣ ከሷ ጎን ቁሙ። አሁን ለምሳሌ ምጽዋት ገንዘብ አያጎልም፣ መስጠት እኮ አያጎልም። እንደ መስጠት የሚያስደስት ነገር የለም። መስጠት በረከት ነው። መስጠት መጨረሻ ራሱ ሰው ያምራል ማለት ነውና ይሄ በሽታ ቀላል ነገር አይደለም። በቤተሰቦቻችሁ ክፉ ነገር አያገኛችሁ፣ ክፉ ካይሮ አይጣችሁና እባካችሁን በተለይ ካይሮ ላይ በውጭም በሀገር ውስጥ በሌላ የምታውቁ ሰዎች ብዙ ሰው ላያውቃት ይችላል ባለቤቴ። ለምን እሷ ብዙ ጊዜ ስራ ነው ቦታ ነው የምትሆነው። እኔ ግን አብዛኞቻችሁ ታቆኛላችሁ ብዬ ስታዩ ታስታውሳላችሁ። አረ ይሄ ልጅ ነው እንደ ያላችሁ መልካም ሰዎች አሉ። እኔ ደግሞ አብዛኛውም ሰው እዚህ ሀገር የሚያቀኝ ሁለት ለመናገር ራሴን ለማቆራረጥ አይደለም። ሰው ሲታመም እኔ ደራሽ ነኝ። ካይሮ ላይ አብዛኛውም ሰው ያቀኛል። ሲታመም ሲወልድ ምን ሲል ሀታ ወደ ሀገር እኔ ብዙ ሰው የሚያቀኝ በመልካም ነገር ነው። እባካችሁ ሰው በዘራው ነው የሚያጭደው። ያንን መልካም አይታችሁ አሁንም ከባለቤቴ ጎን እንድትቆሙ በአክብሮት ጠይቃለሁ። አመሰግናለሁ። ቴንክ ዩ በጣም ስለመጣችሁ፣ ያን ሰው ብላችሁ ስለመጣችሁ በጣም አመሰግናለሁ ወንድሞች። ያው እንግዲህ እኔ ያለውን ነገር ወደ እናንተ ለማድረስ ሞክሬያለሁ። በጣም ከባድ ነው። የሰው ሀዘን ማየት፣ የሰው ለቅሶ ማየት በጣም ከባድ ነገር ነው። ማንም ሰው ቤት የሰው ሀዘን ማየት ይከብዳል እና ሁላችሁም ቤት ሀዘን አይግባ፣ ህመም አይግባ፣ በሽታ አይግባ። እግዚአብሔር ይጠብቃችሁ ማለት እፈልጋለሁ። እንግዲህ ያለው መረጃ ይሄ ነው። እናንተ እንደሰማችሁት ነው። ሁሉም ነገር ግልጽ ነው ብዬ አስባለሁ። እነሱ ባስረዱበት መንገድ ያው የሰው ልጅ የአልጋ ቁራኛ ሲሆን ከባድ ነው። ቤት ውስጥ በጣም ብዙ ችግር አለ። በሰው ሀገር ደግሞ በጣም ብዙ የማይነገሩ ውስጥ ላይ በጣም ከባድ የሆኑ ችግሮች አሉ። የቤት ኪራይ አለ፣ አስቤዛ አለ። በጣም ብዙ ሰዎች ሊቋቋማቸው የማይችሉዋቸው ነገሮች ነፍ ናቸው። ስለዚህ ያንን በማስመልከት እንግዲህ የሰው እጅ ላይ ከወደቁ እነሱም ሰንበትበት ብለዋል። ስፔሻሊ ለሕክምና የሚያስፈልጋት ነገር በጣም ብዙ ስለሆነ የበኩላችንን እናግዛት እላለሁኝ። እኔ ቅዱሳ ነኝ። እነሱን ለማግኘት የምትጠቀሟቸውን ስልኮች ከዚህ በታች አስቀምጥላችኋለሁ። እንዲሁም ደግሞ የባንክ አካውንቷን ከስር አስቀምጥላችኋለሁ ማለት ነው። ከማንም ሰው ጋር እነሱን ዳይሬክትሊ ከማግኘት ውጪ ሌላ ንክኪ አይኖራችሁም። ማንም ገንዘብ የሚበላ ገንዘብ የሚጭበረበር ምናምን እንደዚህ አይነት ምክንያቶች ሊፈጠሩ አይችሉም። ቢኮዝ እኔም ማስቀምጠው ትክክለኛ የእነሱን መረጃ የሆነ መረጃ ነው ማስቀምጥላችሁ። ማለትም ስልካቸውን እንዲሁም ደግሞ የባንክ አካውንቷን እንዲሁም እነሱን ደውላችሁ የምታገኙበትን በአካልም ሰው እነሱ መጥቶ መጎብኘት ለሚፈልግ ሰውም በአጠቃላይ ስልካቸው አለ። በስልካቸው ገብታችሁ ደውሉላቸው። እኔ ስልካቸውን ከስር አስቀምጣለሁ። እንዲሁም ደግሞ ያው የባንክ የሀገር ባንክ አካውንት የኢትዮጵያ ንግድ ባንክ አካውንት ቁጥር ሰጥተውኛል። እሱንም ይሄው ከስር አስቀምጥላችኋለሁ። እሱ እየገባችሁ ማገዝ የምትችሉትን ያቀማችሁን እንደው ያቀማችንን እናግዛት ማለት ፈልጋለሁ። እኔ እወዳችኋለሁ። ከልቤ አመሰግናለሁ። ያለው ነገር ይሄ ነው። ብንተጋገዝ በጣም መልካም ነው ብዬ አስባለሁ። እወዳችኋለሁ። መልካም ቀን